ቆይ አንተ እስከመቼ ነው ዝም የምትላት? ዝም ማለት እስኪሰለቸኝ ድረስ። ታውቃለህ አይደል በየሄደችበት በሙሉ ላገኘችው ሰው ሁሉ ስላንተ ምን እያለች እንደምታወራ? የማልጠቅም ሰው መሆኔን እንደምታወራ ሰምቻለሁ። ይህን ሰምተህ አብሮ መኖር እንዴት ቻልክበት? ችዬበት አይደለም ያወራችሁን ስላለማንኳት። የማትጠቅም ሰው እንደሆንክማ እሷ አሁንም እያወራች እኮ ነው። ያወራችሁ ከልቡ አይደለም። በምን አወቅ? ስላልተለየችኝ። ባልጠቅማትም አብራኝ አትሆንም ነበር። ባኬትም ዞራ ስትመጣ የት ነበርሽ እያልክ ስለማታስጨንቃት። ይህም እኮ አንድ ጥቅም ነው። ይኸውልህ የጓደኝነት ልምከር፣ ተዋት፣ ትቅርብህ። እሱ ከብዶኝ እንዳይመስልህ፣ ግን መሄጃ የላትም። ሴት እኮ ነች፣ መሄጃ እንዳታጣ ነው። እባክህ ተዋት። ከተውኳት ትጎዳለች። መቼስ ፍቅር ሳይሆን መበተን የለመደችው ብር ጎሏት ነው ስርስር ስትል የከረመችው። ይኸውልህ ቃልዬ እኔ ልምከር፣ ተዋት። እሺ እኔ ልተዋት፣ አንተ ግን ብር አለህ? ለእሷም አላንስም ማለቴ ተውልኝ ነው የሚባለው። ቢሆንም ግን አልተዋትም። ለምን? ታማኝ ካልሆነ ሴት ጋር ኑሮ ስትጀምር ማየት ስለማልፈልግ። ለምንድን ነው ማየት የማትፈልገው? ጓደኛዬ ስለሆንክ። እኔ የምልህ እኔ እናንተ እኮ ያን ያህል ጓደኛ የሚያባብል የጠበቀ ግንኙነት የለም አይደለ? ለዛ ደግሞ ከፍቅረኛ ጋር መፋቀራችሁ አንድ ምስክር ነው። እሱን እኮ ነው እኔ የምልህ። አልተዋት፣ ትሰማለህ? ከዚህ በኋላ አጠገቤ እንዳትደርስ። ጓደኛው እኮ ነው ጀለስ ተቀያየረበት እኮ